ጠብታ ክፍል 3 ሁሉም ዘመድ አዝማዱ ከያለበት የአቶ ታረቀኝን ማረፍ ተነግሯቸው መጡ። ቀብሩም በብዙ ፈረሶችና ሙሾ አውራጆች ተካሄደ። የአቶ ደሳለኝ ልጅ በቀለ ለያዥ ለገላጋይ አስቸጋሪ ሆነ። አጎቴ ምን ነው ገና በጠዋት ምን ነው ልጅህ በውል ሳታየው አጎቴ እያለ ስለ ቀዳማዊ ጣፈንታ ጮክ ብሎ ያለቅሳል። ሁሉም ሰው በበቀለ አለቃቅስ አንጀቱ ተላወሰ። ሙሾ አውራጇም እንዲህ ብላ ተቀኘችለት። ታረቀኝን ታርቀህ ወንድ ልጅ ሰጥተኸው ምን አለ ወደ ማታ ልጁን ሲቆም ሳያይ በጠዋት የወሰድከው ብላ ስትገጥም ሐዘንተኛው ዋይ 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 አለ። በዚህም መልኩ ቀብሩ ተፈጽሞ በሐዘንተኛውና መከረኞቹ ወደ የቤታቸው ተመለሱ። ሐዘንተኞቹ ከቀብር ተመልሰው ወደ ቤት ሲሄዱ ሕፃኑ ቀዳማዊ የአባቱን ቀብር መፈጸሙን እና አባቱ መሞቱን ያወቀ ይመስላል። ስቅስቅ ብሎ ያለቅሳል። እናቱም ሐዘንተኞቹና የማዋይት ሰዎች ጋር ነበረችና ከቁብ አልቆጠረችው። አንድ ለቀስተኛ የልጁን የመረረ ለቅሶ በደንብ ካዳመጠ በኋላ ይሄ ልጅ መናጢ ፉግር ልጅ ነው፣ አባቱን ገደለ፣ አሁን ደግሞ ሌላ መከራ ሊያመጣ ነው፣ አለቃቅሱ ጥሩ አይደለም አለ። በቀለ ይሄንን ሰውየውን በደንብ ገላምጦ ተመለከተው። ቤቱ ውጥንቅጡ ወጣ። አባወራ የሌለበት ቤት ወትሮ እንደዚህ ነው እስኪባል ድረስ ቤቱን የሚመራ ትልቅ ያለ ወንድ ልጅ እንኳን የሌለበት ቤት አቶ ታረቀኝ በድንገት ሲሄድ ለመውደቅ መንገድ ለመጀመር የተንገዳገደ ይመስላል። ወይዘሮ አትጠገብ የምታደርገው ምን እንደሆነ ምን ማድረግ እንዳለባት ራሱ አልመጣልሽ አላት። የሚመጣው ወር ደግሞ የእርሻ ወቅት እንደመሆኑ ጠምዶ የሚያርስ ያስፈልጋል። ይህንን ማድረግ የሚችል ወንድ ልጅ ደግሞ የለንም። ስለዚህ ያላት አማራጭ ደግሞ ገበሬ መቅጠር ነው። ገበሬ የሚያስፈልግላት በቀለን ነገረችው። ገበሬ እንዲፈልግላት በቀለን ነገረችው። ከብዙ አድካሚ ፍለጋ በኋላ ገበሬ ተገኘ። ለእርሱም በሲሶ እህል ክፍያ ተስማምተው መስራት ጀመረ። እነ ማለፊያና እነ አድና ባገኙት ቁጥር ሕፃኑን ቀዳማዊውን ማስለቀስ የዕለት ተዕለት ተግባራቸው ከማድረግም ባሻገር ለቅሶውን የደስታቸው ምንጭ ካደረጉት ሰንበትበት ብለዋል። ይሄ ነገር ምንም የማይመስላት ወይዘሮ አትጠገብ ተግባራቸውን እያየች እንኳን ተው እንዲያታድርጉ በማለት አትገስጻቸውም ነበር። ይልቅስ እነርሱን ከመቆጣት ፈንታ ምን ይሄ ገፊ አባቱን ገፋ ደግሞ እኔን ሊገፋ ነው በማለት ሕፃኑ ቀዳማዊ ተናደድ ነበር። የልጁ የዕለት ተዕለት ለቅሶ ያስፈራቸው አንዲት ጎረቤት ወይዘሮ አትጠገብን ጠርታ እንዲህ አለች። ተይ ልጄ ይሄ ሕፃን ልጅ ነው፣ ምንም በማያውቀው አታስለቅሱት፣ አልቅሶ እንዳይሞትብሽና በኋላ የወንድ መካን እንዳትሆኝ ትላታለች። ወይዘሮ አትጠገብም የወይዘሮ እልፍኝን ምክር ችላ ብላ በማለፍና በመሳለቅ ተግባሯን በዛው ቀጠለች። ይባስ ብላ ጡት እንኳን ገና በውል ምግብ መብላት ሳይጀምር ነበር ያስቆመችው። ይሄን ድርጊቷን ያዩ ጎረቤቶቿም በግርምት ያዩዋትና ይታዘቧት ነበር። በእንዲህ አስቀያሚቷ ሁኔታ አልፎ ቀዳማዊ የ6 ዓመት ልጅ ሆነ። ቀዳማዊ 6 ዓመት እንደሞላው በበቀለ ጎትጓችነት የአስኳላ ትምህርት ቤት ተመዘገበ። ምንም እንኳን ለትምህርት ብቁ የሆነ አእምሮ ላይ ባይሆንም ግን በልጅነቱ መግባት እንዳለበት ስላመነ እና የአቶ ታረቀኝን የሙት ኑዛዜ ለማክበር ሲል ነው በቀለ ወደ ትምህርት ቤት እንዲገባ ያደረገው። የቀዳማው የግማሽ ቀን ውሎ ትምህርት ቤት ሆነ። ከትምህርት ቤት ሲመለስ ከብቶቹን፣ ፍየሎቹን እንዲሁም በጎቹን እንዲጠብቅ ወደ በረሃ ይላካል። እድሜው ለከብት ጥበቃ ባይደርስም የእህቶቹ ጫና ይጠብቅና ያግድ ነበር። ማታ ላይ ከብቶችን ወደ ቤት አስገብቶ ደግሞ ውሃ እንዲቀዳ ይታዘዛል። ውሃውን አልቀዳም ሲል ምን ሊከተልበት እንደሚችል ስለሚያውቅ እሺ ብሎ ሊቀዳ ወደ ወንዝ ይወርዳል። እንዲህም እያለ ቀኑን ሙሉ ሲባክን ይውሎ አዳር ደግሞ የአብነት ትምህርት ለመማር ወደ መርጌታ የሸዋ ስላሴ ቤት ይሄዳል። እዛ ውዳሴውን ሲደግም ሲያጠና ያድርና በጠዋት ደግሞ ወደ አስኳላ ትምህርት ቤት ሄዶ የፊደል ገበታ ላይ ይጣዳል። የአብነት ትምህርት ቤቱ በቃል ስለሆነ የሚያጠኑት ለመያዝ አልተቸገረም። ይሄኛውን ግን ፊደሎችን ለመያዝ ለትንሽ ጊዜ ተቸገረ። ሁለቱም ዝቅ ያለ
ውጤቱም ዝቅ ያለ ነበር። የአንደኛ ክፍል ውጤቱ ከክፍሉ ተማሪዎች የመጨረሻ ደረጃ ላይ ነበር የተቀመጠው። ታዲያ ይህንን ደረጃ የተመለከተችው ማለፊያ ደደብ፣ ድሮስ አንተ እኔ ጎበዝ መሆን አምሮህ ነው ደደብ፣ ድሮስ አንተ ጎበዝ መሆን አምሮህ ነው? ትምህርት ቤት የገባው እንደኔ መሆን ያምርሃል? እሺ ጅል፣ አየህ ማንንም ማንንም አልበለጥህም እኮ አንድም ሰው አልበለጥህም በማለት ካርዱን ፊት ላይ ጣለችበት። እናቱ ወይዘሮ አትጠገብም ደረጃውን በማየት ይሄኔ በነገር ቢሆን የሚያክልህ አይኖርማል በማለት ሰደበችው። ሁሉም ሴቶች እህቶቹ አንድም ሳይቀሩ ስድብ ተባረሩበት፣ በስድብ ተረባረቡበት። ሕፃኑ ቀዳማዊ ሆድ ባሰው፣ አለቀሰ። ምን ሆንክ ደግሞ የማይሞቱት ልጅ ሲቆጡት ያለቅሳል አሉ አለች ወይዘሮ አትጠገብ። እስኪበቃው ገረፈችው። መጨረሻ ወጥቶ እንኳን አልመታውህም ደግሞ በላይ እንደ ገዳይ ለምን እንዲህ አሉኝ ነው አለች። በለበቅ እስኪበቃው ገረፈችው። እስኬት አባህ አሉት እህቶቹ በአንድ ድምፅ። እንባውን ጠራርጎ የሚለብሳትን የሌት ልብስ ለብሶ ወደ መርጌታ የሸዋ ስላሴ ሄደ። መርጌታ የሸዋ የቀዳማዊን ዓይን ሲያዩ ልክ አይደለም፣ ምን ነው ልጅ ቀዳማዊ ምን ሆናል አለ። ቀዳማዊውም እንባዎቹን ያለቅጥ እየወረዱ ምንም መርጌታ አለ። ሊናገር የሚከተለውን ስለሚያውቅ ተወው ልጅ፣ እሱን እንኳን መቼ ሆንከውን ጠፍቶኝ ካንተው ልስመው ብዬ ነው እንጂ አለ። ለመሆኑ ምን አድርግ ነው የሚሉህ አለ። እንጃ አባ እኔ ምን አውቃለሁ። ከሳኩም ካለቀስኩም ዱላ ነው፣ ስበላም ስጠጣም ግልምጫ ነው። እኔ ወዴት እንደሚሄድ ነው ግራው የገባኝ። የሚሄደው እኮ ዝም ብዬ ነው እንጂ እንዴት እንደማደርግ ከብዶኛል አባ አለ ቀዳማዊ፣ እንባው ከንግግሩ እየቀደመ። በላይዞ ልጄ፣ ሁሉም ነገር ይስተካከላል። የሚሆነው ሁነኛ መፍትሄ እናበጃለን። ለጊዜው ከእኔ ጋር ለትንሽ ጊዜ ትቆያለህ አለ መርጌታ የሸዋ። አረ መርጌታ አይሆንም በኋላ ይገሉኛል አለ ቀዳማዊ በፍርሃት የመርጌታዎቹን አይኖች እየተመለከተ። አይዞህ ምንም አይፈጠርም ልጅ ቀዳማዊ አለና አባበረው። የዛኑ ቀን አድሮ በጠዋት ወደ ትምህርት ቤት ሄዶ ተመልሶ እሱ ጋር ውሎ ማታ ለትምህርት ተቀመጠ። በዚያን ጊዜ ወይዘሮ አትጠገብ መጥታ መርጌታ ቀዳማዊ እዚህ ነው ያለው አለች። እንዴት ውለሽ አደርሽ ወይዘሮ አትጠገብ አለ መርጌታ የሸዋ። በቅድሚያ ሰላምታ የሰጣት ደህና እግዚአብሔር ይመስገን አለችና ወደ መጣችበት ጉዳይ ገባች። አዎ ትንሽ የምትሰራ ነበረችኝና እሷን እየሰራሁ ነበር አለና እንዴት ነው ቃልሽን እየጠበቅሽ ነው? አቶ ታረቀኝ ሲያርፉ እኮ ብዙ ቃል አውግዘዋል ለአንቺ። አቶ ታረቀኝ ሲያርፉ እኮ ብዙ ቃል አውግዘዋል ለአንቺ አለ ወይዘሮ አትጠገብ ፈጠን ብላ። አዎ መርጌታ ለዛሬ እኛ ጋር ይደር ትውሰደው አለችና ቀዳማዊውን ጠርታ ወሰደችው። ደግሞ ስሜን ማብጠልጠል ጀመር መቼም ምንም ሳትለው እዛ አያውልህም አለችና ጠፈሯን አውርዳ ከላይ የለበሰውን ሹራብ አውልቃ ጀርባውን እስኪበቃው ገረፈችው። ጀርባው ላይ ደም ሽፍ አለ። ለሳምንታት በልቡ ተደፍቶ ተኛ። ጎኑም በከፍተኛ ሁኔታ ያመው ስለነበር በሆዱ ብቻ መተኛት ጀመረ።